አንድ ሰው ምን ሲል ሰማሁት? በገንፎ ተጀምሮ በንፍሮ ለሚያልቅ ሕይወት ራሳችሁን አታስጨንቁ። ይኸውላችሁ ልክ ስትሞቱ እከሌ እኮ ሞተ ተብሎ መነጋገሪያ ከመሆንና ከቀብር ሰዓት በኋላ ደግሞ የካርታ መጫወቻ ምክንያት ከመሆን ውጪ ማንም ስለ እናንተ ደንታ የለውም። ተገናኝቶ ለማያውቅ ቤተሰብ እንኳን የመገናኛ ምክንያት ነው የምትሆኑት። የመጣው ቤተሰብ እናንተን አጥቶ ለተጎዳው ወላጅ ወገን ለመቼ ነው እኛ እንደርሳለን ይላሉ። ከሳምንት በኋላ ግን ይጠፋሉ። ያኔ ተረሳችሁ በቃ። ይኸውልህ ማንም ይክፈው፣ የመጣውም ይምጣ፣ የሄደውም ይሂድ፣ ሕይወትን እየተጋፈጥክ ኑራት። ተዋረድክ አንድ ሰሞን ነው። ቅሌት ምናምን አሉሽ አይደል? እሱም አንድ ሰሞን ነው። ሁሉም በውስጡ ጉዱን ሸፍኖ ነው የሚኖረው። ቀለል አድርጋችሁ ስኬታችሁን እያባረራችሁ ኑሩ። ማርያምን ሕይወት ይቀጥላል። እናንተ ብቻ ይህን ያለም አትኮፈሱ። ይህን ያለም ራሳችሁን አትጣሉ። መኖር ደጉ ብዙ ያሳያችኋል። እንዳትኖሩ እንዳያልፍላችሁ የሆነ ጊዜ ተሰብራችሁ እንድትቀሩ ለሚፈልጉ ሰዎች ስትሉ ጠንካራ መሆን አለባችሁ።